እሳት በገለባ አይከደንም እንዲሉ በመካከለኛው ምስራቅ የተቀጣጠለው ግጭት ዛሬም ዓለምን እያነጋገረ ይገኛል። የትላንትናው ምሽትና የዛሬው ዜናዎች የሚያሳዩት ክልሉ በፈነዳ ጥይትና በፈሰሰ ደም መካከል እየተናወጠ መሆኑን ነው። አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ በ2 እና በ3 ሳምንታት ውስጥ እንደምታጠናቀቅ አስታውቃለች። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ እንደገለጹት ከሆነ ኢራን ከስምምነቱ ለመድረስ ፍላጎት እያሳየች በመሆኑ ጦርነቱ በጥቂት ሳምንታት ውስጥ እየመጠቃለሉ ዕድል ሰፊ ነው ብለዋል። ትራምፕ አክለውም ከኢራን ጋር ስምምነት ከደረስን ወይም ኢራን ለረጅም ዓመታት የኒውክሌር መሳሪያ የመገንባት እቅድ እንዳይኖራት ካረጋገጥን በዚያች ሀገር የምንቆይበት ምንም አይነት ምክንያት የለም ብለዋል። ይህ የትራምፕ ንግግር የመጣው የኢራን ባለስልጣናት ጦርነቱ የሚቆመው ቴህራን አስፈላጊ ሆኖ ሲታያት ብቻ ነው እያሉ ባሉበት ወቅት ነው። የኢራኑ ፕሬዝዳንት በበኩላቸው ሀገራቸው ከጠላት ወገን የቀረበው ውጊያ እንዲቆም ዋስትና ከተሰጣት ጦርነቱን ለማቆም ዝግጁ መሆናቸውን ገልጸዋል። በሌላ በኩል ፓኪስታንና ቻይና ጦርነቱ የሚቆምበትን የ5 ነጥብ የሰላም ሀሳብ ማቅረባቸውን ቢቢሲ ዘግቧል። እስራኤል ትኩረቷን ከጋዛ በከፊል ወደ ሰሜን በማዞር በሊባኖስ የሚገኘውን የሂዝቦላ ይዞታዎች በከፍተኛ ሁኔታ እየደበደበች ነው። የእስራኤል አየር ኃይል በደቡባዊ ሊባኖስ የሚገኙ የሂዝቦላ የጦር መሳሪያ ግምጃ ቤቶችን መምታቱን አስታውቋል። ይህ ጥቃት ንቁ መከላከል ፕሮአክቲቭ ዲፌንስ በሚል የተሰየመ ሲሆን ሂዝቦላ ወደ እስራኤል ሊያስወነጭፋቸው የነበሩ ሚሳኤሎችን ማክሸፋቸውንም ገልጸዋል። በምላሹም ሂዝቦላ በሰሜናዊ እስራኤል በሚገኙ ወታደራዊ ሰፈሮች ላይ በደርዘን የሚቆጠሩ ሚሳኤሎችን ተኩሷል። በድንበር አካባቢ የሚኖሩ በሺዎች የሚቆጠሩ እስራኤላውያንም ወደ መጠለያ እንዲገቡ ተደርጓል። የኢራን ከፍተኛ መሪዎች እስራኤል ቀይ መስመሩን አልፋለች በማለት ለማንኛውም ጥቃት አስገራሚና የሚያም ምላሽ እንሰጣለን ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንደገለጸው ኢራን በከርሰ ምድር በሚገኙ ማዕከላቶቿ የዩራኒየም ማበልጸግ ሂደቱን አፋጥናለች። ይህ ደግሞ ጅብ ከሄደ ውሻ ጮኸ እንዳይሆን ምዕራባውያኑን በእጅጉ አስግቷቸዋል። የፕሬዝዳንት ትራምፕ አስተዳደር ከባይደን ዘመን የተለየ ቢዝነስ ተኮርና ኃይል የታከለበት ዲፕሎማሲ እየተከተለ ነው ተብሏል። ፕሬዝዳንት ትራምፕ ትላንት በሰጡት መግለጫ ኢራን ወይም ሁቲዎች በአሜሪካ ጥቅሞች ላይ ጥቃት ካደረሱ ከዚህ ቀደም ታይቶ የማይታወቅ ዋጋ እንደሚከፍሉ አስጠንቅቀዋል። ትራምፕ አሁንም ትኩረታቸው የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት አጠናክረው ኢራንን እንዲያገሏት ማድረግ ነው። ጅብ ከሄደ ውሻ ጮኸ እንዳይሆን ትራምፕ ቀድመው በኢራን ላይ የኢኮኖሚ ማዕቀቦችን አጥብቀዋል። በሌላ ዜና በየመን የሚገኙት ሁቲዎች አሁንም የዓለምን የንግድ መስመር እንደዘጉ ነው። ትላንት ምሽት በኤደን ባህረ ሰላጤ ላይ የሚጓዝ አንድ የንግድ መርከብ በሁቲዎች ድሮን ተመቷል። ሮይተርስ እንደገለጸው መርከቡ የእስራኤል ግንኙነት አለው በሚል ነው ኢላማ የተደረገው ተብሏል። የአሜሪካና የእንግሊዝ ኃይሎች በየመን የባህር ዳርቻ በሚገኙ የሁቲ ራዳር ጣቢያዎች ላይ የአየር ድብደባ ፈጽመዋል። ነገር ግን ሁቲዎች ጥቃቱ በጨመረ ቁጥር ጽናታችን ይጨምራል በሚል በየመን ጎዳናዎች ላይ መጠነ ሰፊ ሰልፍ እያካሄዱ ነው። የዛሬው መረጃ እንደሚያሳየው መካከለኛው ምስራቅ በሰምና በወርቅ የተለበጠ ፖለቲካ ውስጥ መሆኑን ነው። በአንድ በኩል የሰላም ንግግር፣ በሌላ በኩል ደግሞ የጦር መሳሪያ ዝግጅት እግር ሲራመድ ወሬ ሲነገር እንዲሉ ዓለም ነገ ምን እንደሚፈጠር በከፍተኛ ጥንቃቄ እየተከታተለች ነው። ከነዚህ ሁሉ ክስተቶች በስተጀርባ የሚጎዱት ንጹሐን ዜጎችም ጭምር መሆናቸው ደግሞ የሁሉንም ልብ የሚሰብር እውነት ሆኖ ቀጥሏል። ዜናውን ለማጠናከር ቢቢሲ፣ ሲኤንኤን፣ ሮይተርስ እና አልጀዚራን ተጠቅመናል።